እሺ እንግዲህ አሁን ላሳያችሁ የፈለኩት ምንድነው how to connect computer with printer የሚለውን ነው። ስለዚህ ፕሪንተራችንን እንዴት ከኮምፒውተራችን ጋር ማስተዋወቅ እንዳለብን ላሳያችሁ ነው ማለት ነው። በመጀመሪያ ደረጃ ፕሪንተር ድራይቨር የሚባል አለ። የፕሪንተሩ ታይፕ ስለሚለያይ እሱን አውርዳችሁ ኮምፒውተራችሁ ላይ ኢንስቶል ማድረግ አለባችሁ ማለት ነው። ከዛ በኋላ ነው እንግዲህ የማስተዋወቅ ስራውን የምንሰራው። በመጀመሪያ ደረጃ እዚህ ኮንትሮል ፓናል ውስጥ ትገባላችሁ። ኮንትሮል ፓናል ከገባችሁ በኋላ ምንድነው የምታደርጉት? ሲስተም ኤንድ ሴኩሪቲ፣ ኔትወርክ ኤንድ ኢንተርኔት፣ ሃርድዌር ኤንድ ሳውንድ፣ ፕሮግራምስ እያለ ይቀጥላል። ኤኒዌይስ እናንተ እዚች ጋር ሃርድዌር ኤንድ ሳውንድ የሚለው ጋር አድ ዲቫይስ ትላላችሁ ማለት ነው። ኦኬ ስለዚህ ምንድነው እዚህ ዲቫይስ ታይፕ አለላችሁ። እዚህ ለምሳሌ ማውዝ፣ ኪቦርድ፣ ፔን ምናምን ነው አድ የምናደርገው። ፕሪንተር ኤንድ ስካነር፣ ሞባይል ዲቫይስ፣ ካሜራ፣ ተች ፓድ፣ ፔን ምናምን ይላችኋል። ዩኤስቢ ይላል። ኤኒዌይስ እኛ ፕሪንተር ኤንድ ስካነር ነው ኢንስቶል ልናደርግ ልናስተዋውቅ የፈለግነው አድ ልናደርግ የፈለግነው። ስለዚህ ፕሪንተር ኤንድ ስካነር የሚለው ላይ ክሊክ እናደርጋለን ማለት ነው። ከዚህ በኋላ አድ ፕሪንተር ኤንድ ስካነር ይላል። እነዚህ የዲፎልት የኮምፒውተሩ ላይ ያሉ ናቸው። እኛ ግን ይችኛዋን አድ እንላለን ማለት ነው። ኦኬ ሎድ ስለሚያደርግ ነው ትንሽ ይቅርታ። አሁን ምን ይላል መሰላችሁ? ዘ ፕሪንተር ዛት አይ ዋንት ኢዝንት ሊስትድ ይላል። ስለዚህ እኛ አድ ማኑዋሊ እንለዋለን ማለት ነው። ግን እንደየ ኮምፒውተሩ ይለያያል። ኤኒዌይስ በእኔ በያዝኩት ኮምፒውተር ግን እንደዚህ ነው የሚሰራው። አድ ማኑዋል እለዋለሁኝ። ማይ ፕሪንተር ኤዲተር ኦርደር ሰሌክት ፕሪንተር ኔም ምናምን ይላል። አድ ሎካል ፕሪንተር ነው የምትሉት እናንተ ማለት ነው። እዚህ ጋር አድ ሎካል ፕሪንተር ነው የምትሉት። ምክንያቱም እነዚህኞቹ አንደኛው በአይፒ አድረስ የሚገናኝ ከሆነ፣ ሁለተኛው በብሉቱዝ የሚገናኝ ከሆነ ነው እነዚህ የሚመረጡት። እኛ ግን ለኮምፒውተሬ በቀጥታ ሎካሊ ኮኔክት ለማድረግ ነው የፈለኩት። ስለዚህ አድ ሎካል ፕሪንተር ትላላችሁ። እዚህ ኔክስት ትላላችሁ። ይሄ ፕሪንተር ፖርት ትመርጣላችሁ። አሁን እዚህ ጋር ፕሪንተር ፖርት ስትመርጡ ምንድነው ሎካል የሆነ ፖርት ነው መምረጥ ያለባችሁ ማለት ነው። ሎካል ፖርት ለምሳሌ እኔው ታይፕ የዚህ ፖርት አይነት ሎካል ስለሆነ ይሄኛው መርጫለሁ ማለት ነው። ስለዚህ ኔክስት ትሉታላችሁ ማለት ነው። ኔክስት ካላችሁ በኋላ ምንድነው ይሄኛው ማኑፋክቸር ነው። ይሄ ማኑፋክቸር ወይም ደግሞ የድርጅቱ ማኑፋክቸር የድርጅቱ ስም እንደማለት ነው። በቃ ለምሳሌ ምንድነው ሳምሰንግ ምናምን እንደሚለው እንደ ስልክ ይሄኛው የፕሪንተሮችም ታይፕ አላቸው ማለት ነው። ወይም ደግሞ ፕሮዳክት የሚያደርጋቸው ተቋም ወይም ደግሞ ጀነሬሽን የሚባል ማለት ነው። ስለዚህ ከዚህ አሁን ለምሳሌ እኔ ጀነሪክ የሚባለውን ልመርጥ እችላለሁ። ወይም ደግሞ ድራይቨሩን ኢንስቶል አድርጋችሁ ፖርቱን ሰክታችሁት ቢሆን ኖሮ ያነበው ነበር። ከመተዋወቁ ስራ አይሰራም፣ ግን ምን አይነት ፕሮዳክት ወይም ያመረተው ድርጅት ማን እንደሆነ እዚህ ጋር ያነብላችሁ ነበር። ኤችፒ ቢሆን እዚህ ኤችፒ ይላችሁ ነበር። ኤፕሰን ቢሆን ይኖር ነበር እዚህ ጋር። ስለዚህ ለጊዜው ዲፎልቱ ጀነሪክ ወይም ደግሞ ማይክሮሶፍት የሚል ነው። ከዚህ አንዱን መረጥኩላችሁ። ከዛ እዚህ ጋር ፕሪንተር ኔሙን ያመጣላችኋል። ይሄኛው ማኑፋክቸረር ነው፣ ይሄኛው ደግሞ ፕሪንተር ኔሙ ነው ማለት ነው። ስለዚህ ከፕሪንተር ኔሙ አሁን ጀነሪክ ፕሮዳክት የሆነ ፕሪንተር እነዚህ ፕሪንተሮች አሉ። ስለዚህ ይሄኛውን ሰሌክት አደረኩ ማለት ነው። ኔክስት ትላላችሁ። ፕሪንተር ኔም ኦልሬዲ ባይ ዲፎልት ስላለ እሱን ወስዷል። ኔክስት ትሉታላችሁ። ኢንስቶል አደረገ ማለት ነው። ከዚህ በኋላ ዱ ኖት ሼር ዚስ ፕሪንተር ወይም ሼር ላድርገው ነው የሚለው። ሼር አታርግ ነው፣ ለራሴ ስለሆነ ዱ ኖት ሼር ነው። ኦኬ አሁን ጨረስኩ፣ ፊኒሽ አልኩት። ቴስት ላድርገው ወይ እያለኝ ነው። ኦልሬዲ ተዋወቀ። በዚህ መሰረት ቴስት ታደርጉታላችሁ። ባታደርጉትም ችግር የለውም። ፊኒሽ ካላችሁ በኋላ ስራችሁን በቀጥታ ትሰራላችሁ ማለት ነው። ስለዚህ ይሄን አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ለዛሬው እዚህ ጋር ይበቃል ማለት ነው። መልካም ጊዜ